ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት አቦጊዳ ክፍል 3 ነው ማለት ነው። ዛሬ እነዚህን በጋራ የምናነብ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናል ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው አቦጊዳን ይዤላችሁ መጥቻለሁ ማለት ነው። አቦጊዳ ክፍል 3 ይዤላችሁ መጥቻለሁ። እነዚህን ፊደላት አብረን በጋራ የምናይ ይሆናል። ያው ከፊትም እንደነገርኳችሁ አቦጊዳ ማለት የተዘበራረቁ ፊደላት ነው። ሌላ አዲስ ነገር የለውም። ፊደላት ስርዓታቸውን ጠብቀው ሳይሆን በእያንዳንዳቸው ተጽፈው የምናገኝበት ማለት ነው። እኛ አቅማችን የፊደል ጥናታችን ለመገመት የምንጠቀምበት ያጠናን ስልት ነው ማለት ነው። ስለዚህ በመጀመሪያ ፊደል ካነበብን በኋላ ከዚህ አቦጊዳን ወይም እነዚህን የተዘበራረቁ ፊደላትን በተለያየ አቅጣጫዎች እነዚህ ፊደላት ማንበብ ወይም መጥራት ከቻልን እኛ ፊደላትን በትክክል እናውቃለን ብለን ራሳችን መገምገም እንችላለን ማለት ነው። ስለዚህ ይሄ ቪዲዮ ወይም የአቦጊዳ ራሳችን የምንገመግምበት ስለሆነ እንጠንቀቅ አድርገን ማወቅ ይጠበቅብናል ማለት ነው። ስለዚህ ዛሬ ክፍል 3 ይዤላችሁ መጥቻለሁ። አብረን እናነባለን ማለት ነው። እኔ በሁለት አቅጣጫ አስነብባችኋለሁ። እናንተ ደግሞ በተለያየ አቅጣጫ እያነበባችሁ ማለማመድ ይጠበቅባችኋል ማለት ነው። በአራት አቅጣጫ ማንበብ ይጠበቅባችኋል። ከላይ ወደ ታች፣ ከታች ወደ ላይ፣ ከቀኝ ወደ ግራ እና ከግራ ወደ ቀኝ እያደረጋችሁ በተለያየ አቅጣጫ ማንበብ ይጠበቅባችኋል። እኔ ከግራ ወደ ቀኝና ከቀኝ ወደ ግራ አነብላችኋለሁ። አሁን አብራችሁ ተከታተሉ። ኦኬ እቺ ማነች? ፊደሏ ሰ ሰ ሹ ኢ ፋ ፄ ቅ ሮ። ከመጨረሻ ወደ መጀመሪያው ስመለስ ደግሞ ሮ ቅ ፄ ፋ ኢ ሹ ሰ። እቺ ደግሞ ማነች? ሸ ሸ ኡ ፊ ጻ ቄ ር ሶ። ከመጨረሻ ወደ መጀመሪያው ስንመለስ ደግሞ ሶ ር ቄ ጻ ፊ ኡ ሸ። ቀጣይ ዜማ እናገኛለን። እቺ ማነች? አ አ ፉ ጺ ቃ ሬ ስ ቶ። ከመጨረሻ ወደ መጀመሪያው ስንመለስ ቶ ስ ሬ ቃ ጺ ፉ አ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? ፈ ፈ ጹ ቂ ራ ሴ ት ቾ። ከመጨረሻው ወደ መጀመሪያው ስንመለስ ደግሞ ቾ ት ሴ ራ ቂ ጹ ፈ። ቀጣይ ከዚህ ላይ ማን እናገኛለች? ማነች? ጸ ጸ ቁ ሪ ሳ ቴ ች ሆ። ከመጨረሻው ወደ መጀመሪያው ስንመለስ ደግሞ ሆ ቺ ቴ ሳ ሪ ቁ ጸ። ቀጣይ ከዚህ ለማን እናገኛለን? ቀ ቀ ሩ ሲ ታ ቼ ህ ጾ። ከመጨረሻ ወደ መጀመሪያው ስንመለስ ደግሞ ጾ ህ ቼ ታ ሲ ሩ ቀ። ቀጣይ ከዚህ ላይ ማን እናገኛለች? ማነች? ረ ራ ሱ ቲ ቻ ሂ ጵ ጾ። ከመጨረሻ ወደ መጀመሪያ ስንመለስ ደግሞ ጾ ጵ ሂ ቻ ቲ ሱ ራ። እዚህ ላይ ደግሞ ማን እናገኛለች? ማነች? ሰ ሰ ቱ ቺ ሃ ጴ ጽ ፖ። ከመጨረሻ ወደ መጀመሪያው ስንመለስ ደግሞ ፖ ጽ ጴ ሃ ቺ ቱ ሰ። ልክ እንደዚህ አድርጋችሁ በትክክል እስከምታነቧቸው ድረስ
በደንብ መለማመድ ይጠበቅባቸዋል ማለት ነው። ፊደላትን አንብባችሁ መጣችሁ ከዚህ ላይ እነዚህን አቦጊዳዎችን እንደዚህ በትክክል መጥራት ማንበብ ከቻላችሁ ማንኛውም ቃል ቢሰጣችሁ ማንኛውም ጽሑፍ ቢሰጣችሁ ማንበብ መጻፍ ትችላላችሁ ማለት ነው። እነዚህ ራሳችን ብቁ ነን አይደለንም ብለን የምንገምትባቸው የራሳችን መለኪያ ሚዛኖች ናቸው ማለት ነው። በመጀመሪያ ፊደልን ካጠናን በተለያየ አቅጣጫ ካጠናን በኋላ እነዚህን አቦጊዳዎችን መጠን ስናጠና ደግሞ ሞር የኛን እውቀት የምንፈትሽበት ነው ማለት ነው። ስለዚህ ይህ እንደ ፈተና ነው የሚያገለግለን። ይህንን በትክክል ማንበብ ከቻለን ከቀኝ ወደ ግራ፣ ግራ ወደ ቀኝ፣ ከላይ ወደታችና ከታች ወደ ላይ በትክክል ማንበብ ከቻለን ማንኛውንም ነገር ጽሑፍ ቢሰጠን ማንበብና መጻፍ እንችላለን ማለት ነው። ስለዚህ እንደዚህ እያደረጋችሁ መለማመድ ይጠበቅባቸዋል ማለት ነው። ማንኛውም ነገር ከቃላት እና የተለያዩ ጽሑፎች ላይ ከመሄዳቸው በፊት ፊደላትን ጠንቅቃችሁ ማወቅ ግዴታችሁ ስለሆነ ከዚህ ላይ ጥንካሬ ሊኖራችሁ ይገባል ማለት ነው። እንደዚህ እያደረጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮን ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ቁጥር በ0942 71 97 74 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።